ራሳችንን ሳንወሻሽ እውነቱን እንነጋገር። ሁላችንም በሳምንት ውስጥ የምንደግመው አንድ አይነት ሳሰልች ህይወት ውስጥ ነን። በቃ ከእንግዲህ ይቀየራለሁ፣ በዚህ ሳምንት አዲስ ሰው ሆናለሁ እንላለን። ግን ምንም የሚቀየር ነገር የለም። ለምን መሰላችሁ? ለአመታት ስንሸሻቸው የነበሩ ድክመታችንን አውጥተው የሚያሳዩና ምቾት የሚነሱ ልምዶችን ለመጋፈጥ ስለፈራ ነው። ዛሬ ግን ህይወታችሁን፣ ስኬታችሁና ማንነታችሁን በጥቂት ቀናት ውስጥ ሙሉ በሙሉ የሚቀይር 7 ከባድ ግን እጅግ በጣም ጠቃሚ ልምዶች ይዤላችሁ መጥቻለሁ። እነዚህ ልምዶች ከተገበሯቸዋቸው በሳምንት ውስጥ አዲስ ሰው መሆን ትችላላችሁ። ዝግጁ ከሆናችሁ ወደ መጀመሪያው እንለፍ። ልምድ 1፣ ጠዋትን በአግባቡ መምራት። ከእንቅልፋችሁ ከተነሳችሁ በኋላ ያሉት የመጀመሪያ 10 ደቂቃዎች ውስጥ ሙሉ ቀናችሁን ይወስናሉ። በዚህ ሰዓት አእምሯችሁ በጣም ንቁና አዳዲስ ነገሮችን ለመቅረጽ ዝግጁ ነው። አብዛኛው ሰው ግን ገና አይኑን ሳይገልጽ ስልኩን ያነሳል፣ ሶሻል ሚዲያ ያያል፣ ሰዎችን መልእክት ያነባል። ይህ ማለት ቀናችሁ በሌሎች ሰዎች አጀንዳና ጭንቀት እየመረዛችሁት ነው ማለት ነው። ምን ማድረግ አለባችሁ? ጠዋት እንደተነሳችሁ ለ10 ደቂቃ ስልክ አትንኩ። ከማንም ጋር አታውሩ። በጥልቀት የመተንፈስ ልምምድ ውሰዱ። ይህ አእምሯችሁ ከጭንቀት ወደ መረጋጋት ያመጣል። በመቀጠል በሁለት ነገሮች ላይ አተኩሩ። ማንነታችሁ ላይ። እኔ ዲሲፕሊን አለኝ፣ እኔ ጤናማ ነኝ፣ እኔ ጠንካራ ነኝ ብላችሁ ራሳችሁን እመኑት። ሁለተኛው ውሏችሁ ላይ። በዚህ ቀን የምታከናውኑትን ስራ በስኬት ስጨርሱ፣ ከሰዎች ጋር መልካም ውይይት ስታደርጉ በአይነ ህሊናችሁ እዩ። ይህ አእምሯችሁ ቀኑን ሙሉ በሙሉነት እንዲመራ ያደርገዋል። ልምድ 2፣ ሙሉ ኃላፊነት መውሰድ። ብዙዎቻችን ለስህተቶቻችን ላለመንቀሳቀሳችን ምክንያቶችን እንደረድራለን። ጊዜ የለኝም፣ ገንዘብ የለኝም፣ እድል አላገኘውም፣ የሀገሪቱ ሁኔታ አልተመቸኝም እንላለን። ነገር ግን ሁኔታዎችን መውቀስ እስካላቆምን ድረስ ህይወታችን አይቀየርም። ህይወታችሁ ውስጥ የሚገጥማችሁ ማንኛውም ውጤት፣ ስኬቱንም ሆነ ውድቀቱን የራሳችሁን ምርጫ ውጤት እንደሆነ አድርጋችሁ ተቀበሉት። መጥፎ ነገሮች ያለኛ ጥፋት ሊመጡ ይችላሉ። ነገር ግን ከዚያ ነገሮች በኋላ የምንወስደው እርምጃ የኛ ኃላፊነት። በኢኮኖሚም ወይም በሌሎች ሰዎች ላይ ቁጥጥር ያላችሁ፣ ነገር ግን በራሳችሁ ጥረት፣ አመለካከትና ምርጫ ላይ ሙሉ ቁጥጥር አላችሁ። ኃላፊነት ስትወስዱ አእምሯችሁ ማማረር አቁሞ መፍትሄ መፈለግ ይጀምራል። ልምድ 3፣ አሁኑኑ የማድረግ ህግ። አእምሯችሁ ሁሌ እንደተጨነቀ የሚሰማችሁ ከሆነ ያልጨረሳችኋቸው ብዙ ትናንሽ ጉዳዮች ስላሉ ነው። አእምሯችሁ ውስጥ ልክ እንደ ኮምፒውተር 50 ታቦች ከፍተው እንደሆነ አስቡት። እያንዳንዱ ታብ ኃይላችሁን ይበላዋል። ህጉ ቀላል ነው። አንድ ስራ ከ5 ደቂቃ ያነሰ ጊዜ የሚወስድ ከሆነ አሁኑኑ አድርጉት። የ3 ደቂቃ መልእክት መመለስ፣ የበላችሁትን ሳህን ማጠብ፣ የቆሸሸ ልብስ ማስተካከል። እነዚህ ነገሮች በኋላ አደርገዋለሁ ስትሉ ቀኑን ሙሉ አእምሯችሁ ውስጥ ቦታ ይዘው ያስጨንቋቸዋል። ትንሽ ነገሮች ወዲያውኑ የመጨረሽ ልምድ አእምሯችሁ ያረጋጋዋል። ትልልቅ ስራዎችን ለመስራት መነሳሳት ይሰጣቸዋል። ልምድ 4፣ ከቴክኖሎጂ ጋር ጠንካራ መስመር ማበጀት። ሶሻል ሚዲያዎችና የስልክ አፖች የተሰሩት የእኛን ትኩረት ለመስረቅና አእምሯችን ለመቆጣጠር ነው። ይህን ቴክኖሎጂ መቃወም አይደለም፣ ነገር ግን ጠንካራ ገደብ ካላደረግንለት ትኩረታችንን፣ ሰላማችንና ህይወታችንን ያጠፋዋል። እነዚህ ጠንካራ ገደቦች በሳምንት ውስጥ ተግባራዊ ያድርጉ። ማታ በተወሰነ ሰዓት ስልካችሁን ኤርፕሌን ሞድ አድርጉ። ጠዋት ከተነሳችሁ በኋላ የመጀመሪያ 1 ሰዓት ስልክ አትንኩ። ጥልቅ ስራ በሚኖራችሁ ሰዓት ስልካችሁን ሌላ ክፍል ውስጥ አስቀምጡ። ሁሉንም አስፈላጊ ኖቲፊኬሽኖች አጥፉ። ትኩረታችሁ ህይወታችሁ ነው። ማንም እንዲቀማችሁ አትፍቀዱ። ልምድ 5፣ የምትፈልጉት ማንነት መናገር። ይህ ዝም ብሎ አዎንታዊ አስተሳሰብ ብቻ አይደለም። የምንጠቀማቸው ቃላት አእምሯችን፣ እምነታችንና የምንወስደውን እርምጃ በመቅረጽ ትልቅ ኃይል አላቸው። እኔ ሁልጊዜ ይጨንቀኛል፣ እኔ ሁሌ ሰነፍ ነኝ ስትሉ አእምሯችሁ ያንን እውነት አድርጎ ይቀበለዋል። በውስጥ ስሜታችሁም ሆነ በአንደበታችሁ የምትናገሩን ነገር በጥንቃቄ ምረጡ። ገና ያልሆናችሁትን ነገር፣ ምን መሆን የምትፈልጉትን ማንነት ዛሬ እንደሆናችሁ አድርጋችሁ ተናገሩ። አእምሯችሁ ያንን እንደ አዲስ ማንነት እንዲላበስ ቃላቶችን መንገድ ይከፍቱለታል። ልምድ 6፣ የኃይል ኦዲት ማድረግ። ተራ ሰዎች ጊዜያቸውን ያስተዳድራሉ፣ ስኬታማ ሰዎች ግን ኃይላቸውን ያስተዳድራሉ። 10 ሰዓት ሙሉ ክፍት ጊዜ ሊኖራችሁ ይችላል፣ ነገር ግን በውስጣችሁ ምንም ጉልበትና አይን ከሌለ ጠቃሚ ነገር መስራት አትችሉም። ለ1 ሳምንት ያህል በየ2 ሰዓቱ የኃይል መጠናችሁን ተከታተሉት። መች ነው በጣም ንቁ የምትሆኑት? መችስ ነው የምትደክሙት? ኃይላችሁን ከፍተኛ በሆነበት ሰዓት አብዛኛውን ጊዜ ጠዋት ላይ ከባድና ጥልቅ አስተሳሰብ የሚጠይቁ ስራዎችን ስሩ። ኃይላችሁን የሚበሉ ሰዎችና አስፈላጊ ልምዶችን ቀንሱ። ኃይልን ማደስ ሰነፍ መሆን አይደለም፣ ስልታዊ መሆን እንጂ። ልምድ 7፣ አካባቢን ለምቾት ማመቻቸት። የሰው ልጅ ሁል ጊዜ ቀላሉ መንገድ ይመርጣል። ስለዚህ ጥሩ ልምዶችን ቀላል፣ መጥፎ ልምዶችን ደግሞ ከባድ አድርጋችሁ አካባቢያችሁን ቅረጹት። መጽሐፍ ማንበብ ከፈለጋችሁ መጽሐፉን ሁል ጊዜ ማታ ከምተኙበት ትራስ አጠገብ አስቀምጡት እንዲቀላችሁ። ስልክ መቀነስ ከፈለጋችሁ የሶሻል ሚዲያ አፖችን አጥፉና በብሮዘር ብቻ ተጠቀሙ እንዲከብዳችሁ። ጤናማ ምግብ መመገብ ከፈለጋችሁ ጃንክ ፉዶችን ቤት ውስጥ አታስቀምጡ። የሰው ልጅ የውሳኔ አቅም ውስን ነው። ቀኑን ሙሉ ስታገል ያልቃል። ስለዚህ አካባቢያችሁን ለውጡ። አካባቢያችሁ ማንነታችሁን ይለውጠዋል። እውነተኛ ለውጥ የሚመጣው ውጤቱ ላይ ሳይሆን ማንነታችሁ ላይ ስታተኩሩ ነው። በዚህ ዓመት 50 መጽሐፍ አነባለሁ ከማለት ይልቅ እኔ በየቀኑ የማነብ ሰው ነኝ ብላችሁ ማንነታችሁን ቀይሩ። በየቀኑ የምታደርጉ ትንሽ ነገሮች እየተደራረቡ ትልቅ ውጤት ያመጣሉ። ይህንን ቪዲዮ አይተው ከሚጨርሱ 95% ሰዎች መካከል አትሁኑ። እነሱ አይተው ይረሱታል፣ ምንም እርምጃ ይወስዱ። እናንተ ግን አሁን ከተጠቀሱት 7 ልምዶች መካከል አንዱን ምረጡና በ5 ደቂቃ ውስጥ የመጀመሪያውን እርምጃ ወሰዱ። ለውጥ የሚጀምረው ከአሁኗ ሰከንድ ነው።
ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።